مرحبا ይሄኛው መስጊድ ኢንሻአላህ እንገባለን ሁለት ሰዓት እንገባለን መስጊዱል ቂብለተይን መስጊዱል ቂብለተይን ማለት ያው በሁለት ቂብላ የተሰገደበት መስጊድ እንደማለት ነው ወደ ሁለት አቅጣጫ ምንድነው ታሪኩ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሂጅራ ካደረጉ በኋላ አላሁ ሱብሓነሁ ወተዓላ ወደ ቤተል መቅዲስ ዞረ ስገድ ብሎ አዘዛቸው ወህይ መጣ ቁርአን ላይ መትሉ ባይሆንም ወህይ በተለያየ አይነት መልኩ ይመጣልና ወደ ቤተል መቅዲስ ዞረ ስገድ ተባለ መጀመሪያ መካ ውስጥ እያሉ ወደ ካዕባ ዞረ መስጊድ ኢብራሂም አለይሂ ሰላም ኢስማዒል ካዕባ አቅጣጫ ነው እነሱ የገነቡት ነው እዛ ፊት ሰይዱና አደም ገንብተውት ቢሆን እና ሙሽሪኮች ያኔ የመካ ሙሽሪኮች በጣም ቅር ተሰኙ ይሄው ሙሐመድ የኢብራሂምና አለይሂ ሰላቱ ወሰላም የኢብራሂምና የኢስማዒልን ጌታ ነው ማመልከው የነሱን ዲን ነው መከተለው እያለ ይሄው ቂብላቸውን ትቶ ወደ አይሁዶች ቂብላ ዞረ አሉ አይሁዶች ያንን ይወዱታል የአይሁድ ነው አይደለም አስሉ የሙስሊሞች ነው መስጊዱል አቅሳም የሙስሊሞች ነው መስጊዱል ካዕባም የሙስሊሞች ነው እና በዚያ 17 ወር ድረስ በአንዳንድ ሪዋያ 16 ወር የሚሆን ወደዚያ ዞሮ እንዲሰግዱ ታዘው ወደ ቤተል መቅዲስ ዞሮ መስገድ ጀመሩ አይሁዶች ሱብሃንአላህ ኪታባቸው ላይ አግኝተውት ነበር ያውቁ ነበር ወደ የስሪብ ሂጅራ ያደርጋል ለ17 ወር ወደ መስጊዱል አቅሳ ዞሮ ይሰግዳል የሚለውን ያውቁታል مع ذلك እነሱ ፊትና መቀስቀስ ጀምረው ነበር ያኔ መጨረሻ ላይ ምን ሆነ 17 ወር ሲሞላ አላሁ ሱብሓነሁ ወተዓላ ወደ ካዕባ ዞረ ስገድ ብሎ ወህይ አለ قد نرى تقلب وجهك في السماء فلنولينك قبلة ترضاها فولي وجهك شطر المسجد الحرام وحي يطبقوا جبريل ከሰማይ የሚወርድ መቼ ነው የሚመጣው ወህይ ያሉ እሳቸው ተጨንቋል በዚህ በኩል ሙሽሪኩል አረብ ያስጨንቋቸዋል በዚህ በኩል አይሁዶቹ ደግሞ አሁን ደግሞ ያው እንደዚህ ያለ ውሸቱን ነው እኮ እንዲህ ነው እያሉ ይበጠብጧቸዋል ሙናፊቁ ይረብሻል በዚያ ጭንቅ ላይ ሆነው ወህይ በመጣና ወደ ካዕባ በዞረን በሰገድን እያሉ ነብዩ ይመኛሉ አለይሂ ሰላቱ ወሰለም ሙሽሪኩል አረብ የአረብ ሙሽሪኮች ቢያንስ እነሱ ቀልባቸው ይዞርልኛል ብለው ያሉታል ወደ እስልምና በዚያ ሐል ላይ ሆነው ወህይ መጣ አሁን የዚህ ታሪክ ከምን ጋር ይያያዛል ወህዩ ልክ ሲመጣ እንግዲህ ነብዩ አለይሂ ሰላቱ ወሰለም ዛኛው መስጊድ ላይ ሆነው ነው የሚሰግዱት አይደል መስጊድ ነብይ ነበዊ ሸሪፍ ማለት ነው ሐራም ምንለው ማለት ነው ሌሎች ሰሃቦች ደግሞ እዚህ መስጊድ ላይ ደግሞ ይሰግዳሉ ሁሉም በየአካባቢው ባለው መስጊድ ላይ ይሰግዳሉ እዚያ የሰገደ ሰው ወህይ እንደመጣው ቆ ነብዩ ወደ ካዕባ ዞረው ተብለዋልና ዞረው ሰግደው ወህዩን ሰምቶ ወደዚህ ሲመጣ እዚህ መስጊድ ላይ ጀማዓዎች ወደ ቤተል መቅዲስ ዞረው እየሰገዱ ነው ፈጅር ላይ ያሉ የሱብህ ሰላት እየሰገዱ እያለ ወህይ ወርዷል ወደ ካዕባ ዙሩ የሚል ወህይ መጥቷል በነብዩ ላይ ሲሏቸው ኢማሙ ማእሙም እንዳለ ዞረው ወደዛ ዞረው ይሰግዱ የነበሩ ዞረው ወደ ካዕባ ዞረው ይሰገዱበት መስጊድ መስጊዱ ቂብለተይን ይባላል ገብተን ለዘካ ሰግደን ኢንሻአላህ ቶሎ ይሰግዳል ይጠብቀናል እንዳናረፍ